አንተ አንዴ ብቻ እንድትመለስ ተደወለ። እኔ ስለማቅ ማለት ነው ደወልን። ከዛ እንትኑን ምንድነው ስሙ ጸጉሩንና እንትን ምንድነው እንትን ላቦት የነካውን ቲሸርቱን አምጡ ተባለ። ነገርኳት። በቃ ጠንቋዩ የት ነው? ጠንቋዩ የት ነው? አዲስ አበባም አሉ ደብረ ዘይትም አሉ። ለካ ወንዱን ሁሉ በእጃችሁ ስር የምታስገቡ በመተት ነው። አይገርምም? ከፈለክ ምንም ችግር የሄደው ይመለሳል። የእንትን ያለ ሆዴ ግን ወርቅ አንድ ጊዜ ሆዴ ግን የእርግጠኛ ትክክለኛ ነገር ነው። እግዚአብሔርን ትክክለኛ ነገር ነው። መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል። ግን እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛት? አንተ ከኔ ጋር ነው እኮ ያገኛት። ጆከር በእኔ እኮ ነው ያወቃት። አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባችሁ። ኧረ ጎትታ ነው የወሰደችው ታክሲ ውስጥ ጎትታ ነው ያስገባችሁ። ነገር እንዳይዛት አለበት ሆዴ እውነቱን ተናገራ። በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተት ማርቆብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሌ ለጠንቋዮች እዛ ጀበና ታፈራ ነበር። በዶሮ ነው የበላው በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯን ብሎ እኔ ነገሳት። ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱን ተንቆ በዶሮ የሚሰራው ነው የበላው። ወርቄ ቆይ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አምጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክማ። እኔ ወጥቼ ተናገርኩ እኮ እኔና እሷ ስንጣላ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን ወሰዳችሁት? ምን ነው የወሰዳችሁት? ምንም አልተወሰደም። የቆለጡን ጨገር የወሸላውን ጭገር ወስደው ነው ያሰሩት። ኖ እንዴት አድርገው ቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና በምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ደንቆሮ ጆከር ሂድባት ጃሮ ጊዜ በተና ማሩ ሂድባት ጆከርዬ ይኸውልህ በጠንቋይ ነው የሚያጠፉት ያሉት እኮ ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወደ የት እንዲመለስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዛው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምን ነበር የተጠየቀ? ጸጉሩና እንትን ላቦት ያልነካው ቲሸርት ጸጉሩ ማለት የምኑ ጸጉር? ያልታጠበ ቲሸርት። የላይኛው ጸጉር ነው የታችኛው ጸጉር? የላይኛው። የታችኛው ምን ይሰራልታል? የላይኛው። ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። የሰው ልጅ ከተደረገብህ በኋላ ነው የታመምከው ወዴ? ከዛ በኋላ ነው እኮ ምንም አላውቅም ሆስፒታል የገባሁት። ማርያምን እግዚአብሔር እኔ እኮ ምንም አውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድነው በሽታ አለው አንተ? ሆስፒታልማ በቃ ኦፕራሲዮን መደረግ አለብህ። ጭራሽ አልጋ መያዝ አለብህ ነው ያሉኝ እኮ። በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣችህ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሷ የግመል ሽንት በል ወርቄ ግን አንተ ያቄልኩ ይሄንን ነገር ብታገኙ ግን ወይኔ አሮጊቶች አንተነትም በቃ አጥቷች። አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ። ግን ይሄንን ነገር አግኝቶች ወርቄ ወርቄ ይሞታል ስትል ነበር። እውነት ነው እና ከሆነበት ግድ ነው። እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር በእጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋዮች ሰጪ ነበር። እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባክ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። ገባ እንደዚህ አይነት የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ።
ስለዚህ አንቺ ራስሽ ጠንቋይ ልምድ ወሰደሻል 4 ዓመት ከሰራሽ ማለት ነው። ኖ ልምድ ሳይሆን ምን መሰለ መኖር ጆከርች እኮ እሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ ስንት ዓመት አንቺ ከሰል አረጋጋቢ ነበርሽ ከሰል አቀጣጣይ ከሰል ቡና ምናምን እካድማለሁ በርሶ መጀንላለሁ ስለዚህ አንቺ ማገባሽው ነጭ አስጠንቁለሽ ነው አይ እኔ አስጠንቅዬ ምናምን አላገባውም አላምንበትም ለገብቷል እኔ አላምንም ስትኖሪ 4 ዓመት ስትኖሪ እዛ ቤት ውስጥ ጠንቋዩ ጋር 4 ዓመት ስትኖሪ ስንት ሰው እንዲሞት ተሰራበት ስንት ሰው ነፍሱን ቤቱን እንዲበትን ተሰራበት እስኪ ንገር አይ እሱማ እኮ እዛ የምታየው እኮ ብዙ ጉድ እኮ ነው ባይዘዊ አንድ ነገር ልንገር ጆከርዬ ምን አለ መሰለ ሰዎች ናቸው ራሳቸው ፈልገው እዛ ጋር የሚመጡት ገባ እዛ ጋር ያየሁት ነገር የሚመጡት ለዚህ መጥፎ ነገር ወደ ለሰዎች አልመክርም ወይ በሃይማኖታቸው ወይ በእግዚአብሔር ጠንክራችሁ መጸለይ እንጂ የሆነ ነገር ሲጎልባቸው ይሄዱና ችግር የሚያመጡት እንደዛ ነው ገባ ሰዎች ናቸው ራሳቸው ይሄዱ ነው ያው ወርቄ ትክክለኛ ጥያቄ ነው ነው 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አራጋቢ ነበርኩ አልሽ ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ የተበላሸም የተስተካከለለትም ሰው አውቃለሁ እንዴት መስተካከል ማለት የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥቶ ያስፈርዳሉ ምን ይላሉ እንዲያርጉ ይባላሉ ይሰራል በቃ በስነ ስርዓቱ እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው ገባ ግቢ ውስጥ ማለት ነው እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል ገብቷል የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ እንዴት አርጎ ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ ገባ አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም እና ብዙ ነገር ተምሬያለሁ ገባ አንዳንዴ ችግር ብዙ ቦታ ያስገባል በራሱ አካውንት ነው የገባው ጋይስ ሂጂበት የሰማንሽ ነው እና አንዳንዴ ሰዎች ገባ ትርፍ ነገር ፍለጋም የሚመጡ አሉ እኔ ለምሳሌ ባላዋ